አረብ ሀገር ላላችሁ እህቶቼ ወንድሞቼ በእርግጠኝነት የሆነ ቀን የምታመሰግኑልኝ ትልቅ ነጥብ ነው የምነግራችሁ። በደንብ ልታዳምጡኝ ይገባል። ያላያችሁት እይታ አለ ብዬ ስላሰብኩ ነውና ሐሳቡን ላጋራችሁ። ከተስማማችሁ በኮሜንት ቦክስ ታናግሩኛላችሁ። አንድ አረብ ሀገር የሚኖር ሰው ወንድም ይሁን ሴት ወደ ሀገር ውስጥ ብር ይልካሉ። ምንም ጥያቄ የለም። ምን መሰላችሁ? አሁን ስትልኩ ሁለት አማራጭ ነው ያለው። ወይ በባንክ ነው የምትልኩት ወይ ደግሞ በብላክ ማርኬት ነው የምትልኩት። ብዙዎቻችሁ በብላክ ነው የምትልኩት። ምንም ጥያቄ የለውም። ደላሎች አሉ፣ እዛ ይሰበስባሉ። እዚህ ደግሞ ያሉ ደላሎች ይነጋገሩና እርስ በርስ እዚህ ያሉት ያስገባሉ፣ እዛ ትሰጣላችሁ። ይሄ ነው ሂደቱ። ግን ያላያችሁት እይታ ብዬ የማስበው የመጀመሪያውና ዋነኛው ነጥብ የዶላር ኢንፍሌሽን በጣም እየጨመረ ነው ይታወቃል። 50 60 70 ነበር፣ አሁን 150 160 ገብቷልና ይሄ ዶላር ኢንፍሌሽን ወደፊት ደግሞ የት እንደሚሄድ አናቅም። እና በተለይ አሁን የምትወጡም ይሁን እዛም ብዙ ጊዜ የምትቆዩ ሰዎች አገር ውስጥ እኔ የምመክራችሁ የሚሻላችሁም ኢንፍሌሽንን የምትቆጣጠሩት የብር ዋጋችሁም እንዲጨምርላችሁ ከፈለጋችሁ ይሄ መንዝሮ መላኩ አያዋጥም። በእርግጠኝነት ሊጠቅማችሁ የሚችለው በዶላር አካውንት አስቀምጡ። በፈለጋችሁት ጊዜ በዶላር መንዝራችሁ ተዋጣላችሁ። ለምሳሌ ዛሬ ላይ $1000 ብትልኩ ወደ ሀገር ውስጥ እና ተመንዝሮ በብላክ 180 ከሆነ 180 ሺህ ብር ወደ አካውንታችሁ ይገባል። ኦር ለምትፈልጉት ሰው ይሰጣል። እንደዛ ከሚሆን ግን $1000 ቀጥታ ተልኮ አካውንታችሁ ላይ $1000 ቢቀመጥ ኦር የምታምኑት ሰው ላይ $1000 ቢቀመጥ ኢማጂን ከአንድ ዓመት ኦር ከ6 ወር በኋላ ሜቢ 220 230 ብር ሊገባ ይችላል $1። ሶ በዛን ታይም ይሄ $1000 230 ሺህ ኦር 250 ሺህ ይደርሳል ማለት ነው። ይሄ 180 ሺህ ያስቀምጣችሁ። በጨመረ ቁጥር ደግሞ ኢማጂን $10,000 ቢሆን ደግሞ ኢማጂን ልዩነቱ 500 600 ሺህ ሊሆን ይችላል። ሶ አሁን በብላክ ልካችሁ እቺ ቅንጭብጫቢ ብር 50 ሺህ 40 ሺህ ከምታገኙ ይልቅ ሊጠቅማችሁ የሚችለው ወደፊትን ኢንፍሌሽኑን የምትቆጣጠሩበት የዓለምን ማርኬት በደንብ በእጃችሁ ልታስገቡበት የምትችሉት ዶላር ነው። ሶ በዶላር ባንክ አካውንታችሁ ላይ ኦር የምታምኑት ሰው አካውንት ላይ ግን በዶላር አካውንት ብታስቀምጡ በጣም የተሻለ ነው። ይሄ እንግዲህ በምትፈልጉት ሰዓት ብቻ ነው መንዝራችሁ የምትዋጡት። በዛን ጊዜ ሬት፣ በዛን ጊዜ ማባዣ፣ በዛን ጊዜ የመመንዘሪያ ሬት። ስለዚህ ከአመት በኋላ ከሁለት ዓመት በኋላ $1 ብትመነዝሩት በዛን ጊዜ ሬት የዛሬ 2 ዓመት በሚኖረው ሬት ነው ማለት ነው። ያን ጊዜ አይታወቅም እንግዲህ 500ም 400ም ሊገባ ይችላል። ስለዚህ እኔ የምመክራችሁ አትሊስት ሀገር ውስጥ እስክትገቡ ንብረትም ከምትገዙ ኦር ቢዝነስም ላይ ከምታውሉት በዶላር አካውንት ብታስቀምጡ ሙሉ በሙሉ የብራችሁን ቫልዩ ኦር የብራችሁን ዋጋ እንዳስቀመጣችሁ ታገኙታላችሁ፣ እንዲያውም ጨምሮ። ስለዚህ በዚህ ጉዳይ ምናልባት ዲቴል የሆነ ኢንፎርሜሽን ወይም ደግሞ በደንብ ጥያቄ መጠየቅ የምትፈልጉ በደንብ ነገሮችን አሰናስናችሁ ወስናችሁ የምትወስኑ ከሆነ እኔን ማናገር ትችላላችሁ። ምናልባት እንደዚህ አይነት ችግሮችን ወደፊትም እንቀርፋለን ብዬ አስባለሁ። በኮሜንት ቦክስ ማናገር ትችላላችሁ እኔን። ኤኒ ሰፖርት፣ ምንም አይነት ሰፖርት ከፈለጋችሁ እኔ ልሰጣችሁ ይችላለሁ። ምንም ችግር የለውም። ሶ አረብ ሀገር ያላችሁ ሴቶች እህቶቻችን ወይም ወንድሞቻችን በደንብ ልትጠቀሙበት የሚገባ ትልቅ ሐሳብ ነው። በእርግጠኝነት ታተርፉበታላችሁ። ይህን ቪዲዮ እዚህ ድረስ ካያችሁት በእርግጠኝነት ሐሳባችሁን ትቀይራላችሁ። ብዙ ሰው እየተጠቀመበት ስለሆነ ስለማይ ማለት ነው። ሶ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ እንዲሁም ላይክ በማድረግ ውጡ። እዚህ ዩቲዩብ ቻናል ላይ ቁም ነገር ብቻ ይቀርባል። በቀጣይ በአዲስ የቁም ነገር ቪዲዮ እስከምመለስ ድረስ ቴንኪው።